ብዙ ሰው ጥንካሬ የሚመስለው መጮህ ወይም በሰው ላይ የበላይ መሆን ነው። ነገር ግን እውነተኛ ጥንካሬ የሚጀምረው ራስን ከመግዛት ነው። ልባም ሴት ማለት ድምጧን የምታሰማ ሳይሆን ተግባሯ የሚናገርላት ናት። ከጸጥተኛ ሴት ይልቅ የሚበልጥ ጸጋ የለም። መልካም ሥርዓት ላላት ሴትም የሚመጥን ሚዛን የላትም። አየሽ፣ ጸጥተኛ መሆን ማለት አላዋቂነት ሳይሆን የውስጥ ሰላምሽና ክብርሽን መጠበቅ ነው። በሰው ወሬ የማትናወጥ ለክፉ ንግግር ክፉ የማትመልስ ሴት ዋጋዋ በማንም አይመዘንም። ልባም ሴት በአካባቢዋ ላሉ ሰዎች ጥላ ናት። በእግዚአብሔር ዓለም ፀሐይ ስትወጣ ደስ እንደሚል መልካም ሴትን በቤቷ ሥርዓት ስትመላለስ እንዲሁ ደስ ያሰኛል። አንቺ የቤትሽ ፀሐይ ነሽ። በፈገግታሽ ተስፋን ትዘሪያለሽ። በትዕግሥትሽ ግጭትን ታበርጃለሽ። በጸሎትሽ ደግሞ ቤተሰቦችሽን ትጠብቂያለሽ። ውበትሽም በሰው ፊት ሳይሆን በፈጣሪ ፊት አሳምሪ። ያኔ ክብርሽ እንደ ንጋት ይበራል። ይህ ጥበብ ለሁሉም ሴቶች ብርታት ይሁን። ቪዲዮ ከጠቀማችሁ ላይክ፣ ሼር በማድረግ እንዲሁም ፎሎ በማድረግ አብራችሁን ሁኑ።